በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት መዝሙር 66 ከቁጥር 1 ጀምሮ እስከ ቁጥር 7 ወይም እስከ ፍጻሜ ያለውን እንመለከታለን። ቁጥር 1 ላይ እግዚአብሔር ይባርከነ ወይሳሃለነ ይላል። እግዚአብሔር አምላካችን ተዋርደናልና አክብረን አንሰናልና አብዛ ብለው ሌዋውያኑ ይመርቃሉ፣ ህዝቡ ደግሞ አሜን ይላል። ወያሪ ገጾ ላዕሌነ ወንህየው፣ ገጸ ምሕረትህን ገጸ ረድኤትህን ግለጽልን እኛም ከመከራው እንድን ዘንድ ይላሉ። ሌዋውያኑም ህዝቡ እዚያን ጊዜ አሜን ይላሉ። ይሄ መዝሙር ስለ ትሩፋን ተናግሮታል። እስራኤል ከግብጽ በወጡ ጊዜም ሙሴና አሮን እንዳደረጉት ህዝቡ እንደባረኩ መተርጉማኑ አስቀምጠዋል። የኛ ብቻ ሳይሆን የግብጽ ቤተክርስቲያን የሶሪያ ቤተክርስቲያንም ይሄንን ስለ ሙሴና አሮን እንደሆነ ተርጉመውታል። ይሄን እንደውም አባ ታድሮስ this zal includes blessing by which Aaron and his sons were commanded by God to bless the people ብለው ዘኍልቍ 6 ላይ ያለውን አስቀምጠው ይሄ መዝሙረ ዳዊት አሮን እና ልጆቹ እንዲባረኩ ከእግዚአብሔር ትእዛዝ የተሰጣቸው ህዝቡን የባረኩበት ነው ብለው አስቀምጠዋል ማለት ነው። ስለዚህ በጠቅላላ መዝሙረ ዳዊት መዝሙር 66 የሚናገረው ስለ በረከት እስራኤልን እንዲባረኩ የተናገረበት ነው። አንዳንዶች ይሄ መዝሙረ ዳዊት ለእግዚአብሔር ምስጋና የተቀረበበት ነው። ይሄም በዕለተ ሰዊት በበዓለ ሰዊት የሚጸለይ ነው። በአዲስ ኪዳንም ደግሞ በበዓለ ጰራቅሊጦስ ወይም ፔንቴኮስት በሚባለው ሲከበር የሚደገም መዝሙር እንደሆነ የተናገሩ ሊቃውንትም አሉ። ሌሎች ደግሞ it is a prophecy concerning to call the Gentiles and the preaching of the apostles and the ordinances of the Lord የጌታችን ሐዋርያትን መሾም ሐዋርያት ደግሞ ዓለምን ተዘዋውረው መስበክና በሐዋርያት ስብከት የአህዛብ ወደ ቤተክርስቲያን መጠራት የሚናገር ነው ብለው የሶሪያ መተርጉማን ደግሞ ይህንን ተርጉመውታል ማለት ነው። እናም እግዚአብሔር ይባርከን ወይሳሃለነ ወያሪ ገጾ ላዕሌነ ወንህየው ይሄ መዝሙር በጠቅላላ እግዚአብሔር አምላካችን ገጸ ምሕረቱን ፊቱን እንደ ብርሃን እያበራ ለኛ የተገለጸበት ነው። ይሄም እግዚአብሔር አለ መልክህን አሳየን ወያሪ ገጾ ላዕሌነ ፊቱን ለኛ ያሳየናል ማለትም እግዚአብሔር አምላካችን ልጁን ልኮ እኛን የሚታደግበት ትድግናው ማዳኑ ነው። ፊቱ የተባለ ልጁ ነው ይላል። ይሄን አባ ጄሮም የተባለው I wish he shines upon us with his image his son for the light of the father is the light of the son ብሎ አስቀምጧል። ይህ ማለት ምንድነው? እርሱ ብርሃኑን ፊተ ገጸ ምሕረቱን ፊቱን ወደኛ ያበራልናል። ይሄም የሚያበራልን እግዚአብሔር አብ በልጁ ብርሃንነት ነው። ስለዚህ አነ ውእቱ ብርሃኑ ያለው እኔ ብርሃን ነኝ ያለው ልጁ ነው። ፊቱ የተባለው እርሱ ልጁ ነው ብሎ አስቀምጧል። ይሄንን በጥንት አይሁዳውያን ተርጓሜም face of God is the Messiah የእግዚአብሔር ፊቱ ማለት መሲህ ነው፣ መሲህ ማለት ክርስቶስ ነው ብለው አስቀምጧል። the shining face that proclaims that the love and grace of the Father ያም ፊቱ የተባለው ልጁ የተባለው ወልደ እግዚአብሔር ክርስቶስ የእግዚአብሔር ፍቅሩና ምሕረቱ የተገለጸበት ጸጋው ነው ብለው ተናግረዋል ማለት ነው። ክርስቶስን ጸጋ ብሎ ስለሚናገረው ማለት ነው። ይህን ቅዱስ ቄርሎስ ምን ብሎ ነው የተረጎመው? God's face is his only begotten son ይህም አንድያ ልጁ ነው። የእግዚአብሔር ፊቱ ማለት የእግዚአብሔር አንድያ ልጁ according to the words of the apostle Paul እንደ ቅዱስ ጳውሎስ ንግግር ወይም ቃል he is his image and the feature of his person የእርሱ የአካሉ መልክና የእርሱ ገጽታው ነው። ይህም ብርሃነ ስብሐቲሁ ወአርአያ አምሳሉ አርአያው ብሎ ብርሃነ ስብሐቲሁ የክብሩ መጌትነቱ መገለጫ ብሎ ቅዱስ ጳውሎስ በዕብራውያን ላይ ያስቀመጠው እርሱ ነው ብሎ ቅዱስ ቄርሎስ ታላቁ ቅዱስ ቄርሎስ ይናገራል ማለት ነው።
he who has seen me has seen the father ስለዚህ ልጁን ማየት ደግሞ ማንም ማየት ነው ማለት ነው እግዚአብሔር አብን ማየት ነው ቅዱስ ዮሐንስ ወንጌል ዘሬ ኪያ የሬወላ ወይ እኔን ያየ አብን አየ ብሎ የተናገረው ማለት ነው ዮሐንስ 14:9 ላይ ስለዚህ the shining of God's face upon mankind means looking down on them with mercy and compassion by his splendor he brings joy to their hearts and pours the flood of his blessings and gifts upon them ይህም የሱ ነጸብራቁ ብርሃኑን ለሰው ልጆች መግለጥ ማለት ርህራሄው ምህረቱ ለሰው ልጆች የገለጠው ከልቡና ያለው ትፍሲት ጸጋውን ደግሞ በእኛ ላይ ማሳረፉን መናገር ነው ብለው ተናግረዋል ማለት ነው ከመናይምር በምድር ፍኖተከ በዚህ ዓለም ስራህን ህግህን እናውቅ ዘንድ ወበኩሉ አህዛብ አድህኖተከ በአህዛብም ትድግናህን እናውቅ ዘንድ ብለው ተርጉመውታል ማለት ነው እኛም ተርጉማን ሌሎቹ ደግሞ ምንድነው የሚሉት ቅዱስ አትናቴዎስ የተባለው ሐዋርያው የተባለው የግብፁ ጳጳስ አርዮሳውያንን ያወገዘው ፓትርያርክ ለኛ ሹሞ ሌላ ከልን ፓትርያርክ ጳጳስ ሹሞ ይልኮልና በሰላማን ይላከልን ማለት ነው ምን ይላል the holy book is the way of God እግዚአብሔር መንገዱ ቅዱስ መጽሐፍ ነው መጽሐፍ ቅዱስ ነው and the Lord Christ himself says I am the way እኔ መንገድ ነኝ no one can come to the Father except through me ያለኔ ወደ አብ ሊመጣ የሚችል ማንም የለም ብሎ ዮሐንስ 14:6 ያለውን ጠቅሶ let us now that the Father is the way leading to us to the Son ስለዚህ እግዚአብሔር እኛን ወደ ልጁ መርቶናል ወመርሃይ ከነ ብሎ ያስቀመጠው ማለት ነው ስለዚህ እሱም ይመራንኛ ምንድን በምን ነው በልጁ ነው ማለት ነው ስለዚህ ልጁ የተባለው መድኃኒታችን ኢየሱስ ክርስቶስ ለኛ ምናችን ነው ማለት ነው መንገዳችንን የሚገልጥልን ራሱም ደግሞ መንገዳችን ራሱ ደግሞ መዳረሻችን ነው ማለት ነው ስለዚህ ክርስቶሳዊ መዝሙር ነው ይላሉ ይሄ ስለ ክርስቶስ የሚናገር መዝሙር ነው ስለዚህ በዚያ በዓለ ሰዊት ከአሕዛብ ሁሉ የተሰበሰቡት ከጳርቴ ከሜድ ከኤላሚጤ ከግሪክ ከጳንጦስ ከገላትያ ከእስያ ከብዙ ከኤፍራጥስ ከጤግሮስ ከፋስቆሎ ሁሉ የተሰበሰቡ ሰዎች ሐዋርያት ሥራ ምዕራፍ 2 የምናገኛቸው በጠቅላላ በዚያን ቀን አሕዛብ ሁሉ ድምጹን የሰሙበት ነው ማለት ነው ስለዚህ he before me he before him እሱ ከሱ በፊት ነበረው whom the angels worship in heaven መላእክት የሚሰግዱለት በሰማይ those on earth would worship as well በምድርም ደግሞ አሕዛብ ሁሉ ይሰግዱለታል ብሎ አባ ጄሮም ተርጉሞታል ማለት ነው ስለዚህ ምን አለ ይገኒው ለካ አሕዛብ እግዚኦ አቤቱ እንዲህ ያደረግ እንደሆነ እኛን ስትታደገን አሕዛብ ሁሉ ይገዙልሃል ይገኒው ለካ አሕዛብ ሁሉም ለማለት ይደግማል ማለት ነው ሁሉም እነሱ ላንተ ይገዙልሃል ብሎ ይናገራል ማለት ነው መዝሙረኛው ዳዊት ስለዚህ አሕዛብ ያለውን ህዝብ ያለውን ሲያበዛ ነው ብለው ተርጉመዋል ይሄም ፒፕልስ የሚለው ነው ይሄም ፕሉራል ይሄም for the gate of faith in opened before all the people of the world የዓለም ህዝቦች ሁሉ የሚሰበሰቡበት በእምነት መግቢያ ያገኙት በራቸው በሩ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው መንገዱ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው መንግስተ ሰማያትም ራሱ እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ነው ስለዚህ መንገድም መሄጃም መዳረሻችንም እርሱ ክርስቶስ ነው ማለት ነው ስለዚህ ድግግሞሹ ለምንድነው የሚለውን ሲናገር ለትኩረት መሳቢያ ደጋግሞ ተናግሮታል ይላሉ ማለት ነው ሊቃውንቱ let all the peoples praise you cause men to be more active ንቁ እንዲሆኑ ሞቲቬት እንዲነሳሱ ይሄንን ደጋግሞ ተናግሮናል ማለት ነው ይትፈስሑ ወይታሰዩ አሕዛብ እስራኤል ፈጽሞ ደስ ይላቸዋል እስመ ትኮንኖሙ ለአሕዛብ በርት አሕዛብን በእውነት ትፈርድላቸዋለህና some believe that this psalm was sung during the feast of the harvest ይሄ በጴንጤቆስጤ ወይም በበዓለ 50 የሚዘመር መዝሙር እንደሆነ ብዙዎቹ ያምናሉ ማለት ነው ይሄ ለበዓለ ታቦቱ ለቃል ኪዳኑ በዓልም የሚነበብ የሚጸለይ ጸሎት እንደሆነ ይናገራሉ ማለት ነው after the appearance of God's face on the earth and the knowledge of his way the believers rejoice and praise his work for he led the nations to land of meek namely to the dwelling place of the righteous ወደ ጽድቁ መንገድ እኛ የምናድርበትን እርሱ የእግዚአብሔር ፊቱን መግለጡ እኛም በደስታ በትፍሲት እርሱን እያመሰግን በምስጋና
አሕዛብ ሁሉ የሚሰበሰቡበት ነው ብሎ አናሲሞስ ዘኢየሩሳሌም የተባለ አባት ይሄንን ተርጉሟል ማለት ነው። ይሄም and govern the nations on earth ስሜት ኮንም ለአሕዛብ ያለው ምንድነው? what nations እነዚህ ሀገራት እነማን ናቸው? those who used before to walk along the wrong way ቀድመው በተሳሳተ መንገድ ይጓዙ የነበረው እነዚህ you made them now walk along your straight way አሁን ቀጥ ባለው በረታው ርቱ በሆነው መንገድ አንተ የምትመራቸው ሆነሃል። ስለዚህ you made them now your way on earth and walk along one way እሱም አንድ መንገድ ነው፣ እሱም አንድ ሃይማኖት ነው። በዚያ እንዲሄዱ አድርጋቸዋል። and not along several ways በብዙ መንገድ አይደለም to come to you ወደ አንተ የሚመጡት the one way Jesus Christ begotten from you ካንተ የተገኘው በአንድያ ልጅ በጌታችን በኢየሱስ ክርስቶስ ሰው ሁሉ አንተ እንዲከተል አድርገሃል። ለዚያ no one can come to me unless the Father who sent me draws him አባቴ ከላከው በስተቀር ማንም ወደኔ ሊመጣ የሚቻለው የለም ማለት። ስለዚህ እርሱ የላከው ወልደ እግዚአብሔር ነው ማለት ነው። እሱም the Son leads the Father and the Father leads to the Son እግዚአብሔር ወልድ ወደ እግዚአብሔር አብ ይመራናል፣ እግዚአብሔር አብ ደግሞ ወደ እግዚአብሔር ወልድ ይመራናል ብሎ አባ ጄሮም ተርጉሞታል ማለት ነው። ስለዚህ the nations be glad and sing for joy በደስታ ሆነው ያመሰግናሉ ደስተኞችም ይሆናሉ የተባለው ምንድነው ሲል if the thieves after confessing ሌቦች ከንስሐ ከገቡ በኋላ cry before people በሕዝቡ ፊት ያለቅሳሉ I wish the believers after confessing rejoice before God እነዚህ ያመኑት ንስሐ የገቡት ሰዎች በእግዚአብሔር ፊት ደስተኞች ይሆናሉ። ለዛ ነው ንስሐ ደስታን የምትሰጥ የሆነችው ማለት ነው። ቁጥር 5 ላይ ወትመርሆም ለአሕዛብ ሁሉ ትመራቸዋለህ። እሱ ማን ነው? እግዚአብሔር አብ ወደ እግዚአብሔር ወልድ፣ እግዚአብሔር ወልድ ወደ እግዚአብሔር አብ ይመራቸዋል ማለት ነው። በብሉይ ኪዳን ከፋርስ ወደ ከባቢሎን ወደ እስራኤል መርቶ እንዳመጣቸው አሁን ደግሞ ወደ ሃይማኖት ወደ ቀጥተኛው መንገድ መርቶናል ማለት ነው። ይገኑ ለከ አሕዛብ እግዚኦ ይገኑ ለከ አሕዛብ ኩሎሙ ቁጥር 5 ላይ ምንድነው የሚለው? አሕዛብ ሁሉ ላንተ ይገዙልሃል። ሁሉም አሕዛብ ህዝቡ ሁሉ ማለት ነው። ይሄ ምንድነው? a sacrifice of praise የምስጋና መስዋዕት ነው። and prayer will be offered to God ለእግዚአብሔር የሚቀርብ ነው። not just by Jews ይህም በአይሁድ ብቻ የሚቀርብ ሳይሆን not only in Jerusalem በኢየሩሳሌም ብቻ የሚቀርብ ሳይሆን በአሕዛብ ሁሉ በብሉይ ኪዳን መቅደሱ የነበረው ቅዱስ ቅዱሳን ኢየሩሳሌም ነበር። ዛሬ ግን በአሕዛብ አገር ሁሉ በጠቅላላ በዓለም ሁሉ ስሙ የሚመሰገንበት ቅዱስ ቅዱሳን አለ ማለት ነው። ስለዚህ ወደ አዲስ ኪዳን የሚያመጣን ነው ብለው አናሲሞስ ዘኢየሩሳሌም ይሄንን ተርጉመውታል ማለት ነው። ምድርኒ ወሃበት ፍሬሃ ወይባርከን እግዚአብሔር አምላከነ ይሄ ምንድነው ነው የተረጎሙት? እንግዲህ አባቶቻችን ኢየሩሳሌም ከ70 ዘመን በኋላ የዘሩባትን ታበቅላለች፣ የተከሉባትን ታጸድቃለች። ይህች ዓለምን በስነ ፍጥረት ፍሬዋን አቀረበች፣ ትሩፍ ሕግን አምልኮን አቀረበች። እመቤታችን ነፍሷን ስጋዋን ለተዋህዶ አበቃች ብለው ምምን ደግሞ ሃይማኖትን ምግባርን አገኘች ከሷ እንዲገኝ አደረገች ብለው አባቶቻችን ተርጉመውታል። ይሄንን በጠቅላላ የውጮች መተርጉማንም በዚህ ልክ ነው የተረጎሙት። የኛ መተርጉማን ከዚህ የተለየ አይደለም ማለት ነው። መጨረሻ ላይ ወይ ባረከን እግዚአብሔር ወይ ፈርሁ ወኩሎ ማጽናፈ ምድር እግዚአብሔር ያከብረን ያበዛን ዘንድ ይፈርህዎ በአራቱ ማዕዘን ያሉትም ሁሉ ያፍሩታል ይፈሩታል ይፈሩት ይላል። ይሄንን ጄሮም የተባለው ሊቅ ምንድነው የሚለው? መፍራት የወጣኒ እምነት መገለጫ ነው አለ። ደግሞ መደሰት የፍጹማን እምነት መገለጫ ነው። ትክክለኛ ደስታ የሚባለው የፍጹማን ደስታ ነው ማለት ነው። ምንም አይነት ወደ ኋላ መከራ ቢመጣ እንኳን የማይናወጽ ማለት ነው። ስለዚህ ምንድነው እኛ እግዚአብሔርን የምንፈራው ወጣኔዎች ስለሆነ ነው። እግዚአብሔርን ከመፍራት ይልቅ ግን መውደድና በሱ ደስ ማለት ነው። መፍራት ማለት ምንድነው? እዚህ ላይ እንዲቀስፈኛል እንዲያረጋኛል እያሉ መርበትበቱ አግባብ አይደለም ለማለት ነው። በዚያ ልክ የሚያመልኩት ወጣኔዎች ገና ከክርስቶስ ጋር ተዋህዷቸው ገና ያልጸናላቸው በክርስትናቸው በደንብ ያልጠነከሩት መገለጫ ነው ብለው ተርጉመዋል ማለት ነው። ስለዚህ ቅዱስ ቄርሎስም the blessed disciples were chosen almost from every tribes of Israel and to become bearers of the light of the world to present the word of life እነዚህ 12 ሐዋርያት በዓለም ሁሉ ተስፋፍተው አሕዛብ ሁሉ እንዲፈሩት እግዚአብሔርን እንዲያመልኩት አድርገዋል። ይህም ከአምልኮ ጣዖት ሁሉ እንዲመለሱ አድርጓል ማለት ነው። fear concerns the little souls ይሄ የነፍስን ዝቅታ የሚያሳየው የሚያመለከተው ፍርሃት ነው። while love concerns the perfect
ፍቅር ግን ፍጹምነት ነው። ፊር ኢዝ ፎር ዘ ቢግነርስ ፍራቻ ለወጣንያን ነው። በት ላቭ ኢዝ ፎር ዞስ ሁ ፐርፌክት ፌዝ ለፍጹም አማኞች ፍቅር ይነገርላቸዋል ብሎ አባ ጄሮም ተርጉሟል ማለት ነው። እንግዲህ እኛ እግዚአብሔር አምላካችንን በፍቅር ሆነን እንድናመልከው እንድናመሰግነው የእርሱ መልካም ፈቃዱ ይሆንልን። ወስብሐት ለእግዚአብሔር። ይቆይ።